ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱም አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት እየጠየቅኩ ወደ ዜናዎቹ ማመራለሁ። በአሜሪካናም በኢራን መካከል ያለው ውጥረትም እንደገናም ማገርሸቱ ተሰምቷል። በሆርሙዝ ባህረ ሰላጤ አቅራቢያም በአሜሪካና በኢራን መካከል አዲስ ወታደራዊ ግጭት መቀስቀሱም ተሰምቷል። ይህንን በተመለከተም መረጃዎችን ይዘናል። አብራችሁን ቆዩ። ዶናልድ ትራምፕ ኦማንን በቦምብ ለመደብደብ መዛታቸው ተሰምቷል። ይህንንም በተመለከተ የተናገሩትን አጭር መረጃም እናቀርባለን። አሜሪካና ኢራን ተኩስ አቁሙን ለ60 ቀናት ለማራዘም በመርህ ደረጃ መስማማታቸውን ፕሬዚዳንት ዶናልድ ትራምፕ አሳውቀዋል። ይህንን በተመለከተ ዜናዎችን ይዘናል። ከሀገር ውስጥ መረጃም ሳልሳይ ወያነ በትግራይ አስገዳጅ የወታደራዊ አፈሳ እንዲቆምና የብሔራዊ እርቅ ውይይት እንዲጀመር መጠየቁ ተሰምቷል። ዝርዝር መረጃ ይዘናል። ህወሓት ላለፉት 2 ሳምንታት ሌሊትም ጭምር ቤት ለቤት እያካሄደ ያለው አስገዳጅ የወጣቶች ወታደራዊ አፈሳም በትግራይ ነዋሪዎች ላይ ከፍተኛም ስጋትና ጭንቀት መፍጠሩም ታውቋል ነው የተባለው። መረጃዎች ይዘናል። አብራችሁን ቆዩ። በአሜሪካና በኢራን መካከል ያለው ውጥረት እንደገና ማገርሸቱ ተሰምቷል። በሆርሙዝ ባህረ ሰላጤም አቅራቢያም በአሜሪካና በኢራን መካከል አዲስ ወታደራዊ ግጭት ተቀስቅሷል የተባለው የአሜሪካ ጦርም በኢራን ኢላማዎች ላይ ድንገተኛ የአየር ድብደባም ዛሬ ንጋት ላይ የፈጸመም ሲሆን በኦፕሬሽኑ ወቅት 4 የኢራን የጥቃት ድሮኖችን መትቶ መጣሉንና ባስ የሚገኘውን የድሮን መቆጣጠሪያ ጣቢያ ማውደሙን ማስታወቋል ሲል ሮይተርስም ዘግቧል። ዋሽንግተን ተላከል እርምጃ ነው ስትልም ገልጻለች። ኢራን በበኩሏ ፈጣን ያጸፋ እርምጃም በመውሰድ የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯን የሀገሪቱ አብዮታዊ ዘብም አስታውቋል። ይህ ግጭት የተቀሰቀሰው የ3 ወሩን ጦርነት ለማቆም ድርድር እየተደረገ ባለበት እጅግ ወሳኝ ወቅትም ላይ መሆኑም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና ኦማን የሆርሙዝ ባህረ ሰላጤን በጋራ ያስተዳድራሉ መባሉን ውድቅ በማድረግ ባህረ ሰላጤው ክፍት ሆኖ እንዲቀጥልና ያለ አረብ እስራኤል ግንኙነት መደበኛ መሆን ከኢራን ጋር ምንም ስምምነት እንደማይኖር አሳውቀዋልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማንን እናጠፋታለን በማለት ወታደራዊ ዛቻም ሰንዝረዋል። ትናንት ረቡዕም ትራምፕ በነጩ ቤተመንግስት በተካሄደው የካቢኔ ስብሰባ ላይ ኦማን እንደ ማንኛውም ሀገር ጨዋ መሆን አለባት፣ ካልሆነ ግን እንደበድባታለን ብለዋል። ይህ የአሜሪካ ዛቻ የመነጨው የሆርሙዝ ባህረ ሰላጤን አስተዳደር በተመለከተ ኢራንና ኦማን በጋራ እንደሚሰሩ ከገለጹ በኋላ ነው። ትራምፕ ግን ባህረ ሰላጤው ዓለም አቀፍ የውሃ አካል በመሆኑ ማንም ሊቆጣጠረው አይገባም ሲሉ ተከራክሯል። እንደ አዣንስ ፍራንስ ፕሬስ ዘገባም ትራምፕ እንደ አውሮፓውያን አቆጣጠር ከ2025 ወዲህ ለሁለተኛው የፕሬዝዳንት ዘመናቸው ወታደራዊ ጥቃት የሰነዘረባቸው ወይም የዛቱባቸው አገራት ቁጥርም 14 መድረሳቸው ታውቋል። ከነዚህም መካከል ኢራን፣ ሶማሊያ፣ የመን፣ ካናዳ እና ሜክሲኮም ይገኙበታል። ትራምፕ ከዚህ ቀደም የኖቤል ሰላም ሽልማትን በመከልከላቸው ምክንያት ስለ ሰላም ብቻ የማሰብ ግዴታም የለብኝም ማለታቸው ይታወሳልም። አሜሪካና ኢራን ተኩስ አቁሙን ለ60 ቀን ለማራዘም በመርህ ደረጃ መስማማታቸው ተገለጸ። ስምምነቱንም ትራምፕ ያጸድቁታል ተብሎም እየተጠበቀ ይገኛል። አክሲዮስ እንደዘገበው ይህ ስምምነት የተኩስ አቁም ውሳኔውን ለማራዘምና ኢራን የኒውክሌር መርሃ ግብር ላይ ድርድር ለመጀመር የሚያስችል ቢሆንም አሁንም የፕሬዝዳንት ዶናልድ ትራምፕ የመጨረሻ ውሳኔም እየተጠበቀ ይገኛል። በስምምነቱ መሰረት ኢራን በስትራቴጂካዊቷም የሆርሙዝ ባህረ ሰላጤ ላይ የሚደረገውን የባህር ላይ ትራፊክ ለማስናም በ30 ቀናት ውስጥ የተቀበሩ ፈንጆችን ለማንሳትም ተስማምታለች። በምላሹ አሜሪካ በኢራን ወደቦች ላይ የጣለችውን እገዳም በሂደት እንደምታነሳም ተገልጿል። ተጨማሪም ኢራን የኒውክሌር መሳሪያ ላለማበልጸግ የገባችውን ቃል የምታከብር ሲሆን አሜሪካ የታገዱ የኢራን ሀብቶችን መልቀቅና ማዕቀቦችን ማቃለል ላይ ትወያያለችም። ትራምፕም በጉዳዩ ላይ ለመምከር ጥቂት ቀናቶችንም መውሰዳቸውንም ታውቋልም የተባለው። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኝ ኩርሙክ ከተማ እየተቃረበ መሆኑን ገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማም እየተቃረበ መሆኑን ሐሙስ ዕለት አስታወቁም። የሱዳን ትሪቡን እንደዘገበውም ጦሩ ወደ ስፍራው እያመራ ያለው በአካባቢ ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረም በኋላ ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫም የጦር ኃይሉ ከአጋር ኃይሎች ጋርም በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማ
ከተማዋን ለመቆጣጠር መቃረባቸውንም ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባር ጣቢያ ላይ በፈጥኖ ደራሽ ኃይሎች የተሰነዘረውን ጥቃት ማክሸፉንም አስታውቋል። በጥቃቱ ወቅትም በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱንም እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶችንም መማረኩንም ገልጿል። እንደ ዘገባው ከሆነም የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜን እና ደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ ተብሏል። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን አልባርካም አካባቢ መልሶ መቆጣጠሩን አስታውቆ እንደነበር ይታወሳልም። ወደ ሀገር ውስጥ ዜናም ስናመራም ወታደራዊ አፈሳም በትግራይ እንደቀጠለም ይገኛል። ህወሓት ላለፉት 2 ሳምንት በሌሊትም ጭምር ቤት ለቤት እያካሄደ ያለው አስገዳጅ የወጣቶች ወታደራዊ አፈሳም በትግራይ ነዋሪዎች ላይም ከፍተኛ ስጋትና ጭንቀት መፍጠሩም ታውቋል። ከአፈሳው ጎን ለጎን የህወሓት ተቃዋሚ ናቸው የተባሉ የመንግስትም ሆነ የግል ታጣቂዎችም መሳሪያ እየተቀሙ መሆኑንም ተገልጿል። ይህንን እየተካሄደ ያለውን አስገዳጅ ወታደራዊ ምልመላም ለማስቆም አስቸኳይ ፖለቲካዊና ዲፕሎማሲያዊ ስራዎች እንዲሰሩ ስምረት ፓርቲና ሳልሳይ ወያኔ ፓርቲም ጥሪ ማቅረባቸውም ተሰምቷልም። በተያያዘ ዜናም ሳልሳይ ወያኔም በትግራይ አስገዳጅ ወታደራዊ አፈሳም እንዲቆምና የብሔራዊ እርቅ ውይይት እንዲጀመር መጠየቁ ተሰምቷል። ሳልሳይ ወያኔ ትግራይ ፓርቲ ህወሓት ከቅርብ ቀናት ወዲህ እየፈጸመ ነው ያለውን አስገዳጅ የወጣቶች ወታደራዊ አፈሳም በአስቸኳይ እንዲያቆምም ጥሪ ማቅረቡ ተሰምቷል። ድርጊቱ ማህበረሰቡን ለከፍተኛ ጭንቀት የዳረገ በመሆኑ ይህንን ለማስቆም አስፈላጊውን የፖለቲካና የዲፕሎማሲ ትግል እንደሚያደርግም ፓርቲው አስታውቋልም። ሳልሳይ ወያኔ በወቅታዊ መግለጫው የፌዴራል መንግስት ተፈናቃዮች ወደ ቀደመ ቀያቸው እንዲመለሱ የጠየቀ ሲሆን በትግራይ ክልል ላይ የተጣለው የደሞዝና የመሰረታዊ ሸቀጣ ሸቀጦች ክልከላም ተገቢነት የሌለው በመሆኑ በጽኑ እንደሚቃወመውም ገልጿል። በተጨማሪም ህወሓት በቅርብ መልሻለው ላለው ምክር ቤትና አስተዳደር እውቅና እንደማይሰጥና ምክር ቤቱ የሚያሳልፋቸው ውሳኔዎች በሙሉ ተቀባይነት እንደሌላቸውም በይፋም አስታውቋል። በሌላ በኩልም በትግራይ ነጻነት ፓርቲ አመራሮች መካከል በተፈጠረው የመሰንጠቅ አደጋ ምክንያት ፓርቲው ጋር ተፈጥሮ የነበረውን የፖለቲካ ግንባር ለጊዜያዊ ማቋረጡን ይፋም አድርጓል። ፓርቲው መግለጫውን የደመደመውም በትግራይ ውስጥ ሌላ አዲስ የጦርነት ዙር እንዳይከሰት ስጋቱን በመግለጽም በተጋሮዎች መካከል አስቸኳይ ውይይትና ብሔራዊ እርቅ እንዲደረግም ጥሪ አቅርቧልም። ለሰዓቱ የነበሩን አጫጭር መረጃዎች እነኚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። እስከዛው መልካም ጊዜ